ልክ በዚህ በኩል እንዳለ መጣብኝ ሲመጣ አሁን እዚህ ጋር ያዘኝ ከዛ ቋቁስ ቶሎ ብዬ ያስኩት ውሸት መሰለኝ እንጨት ከውስጥ የወጣም አልመሰለኝ ዛሬ በ3ኛው ወር ዛሬ ከደጃው ተሸክመን አውጥተን በእግሩ ተራምዶ ገባልኝ እኔ ሰሞኑን እንደ ጉንፋን ነበር ያዘኝ ያመኛል ከዛ አይኔም ተሰርቼ ነበር አንዷ አይኔ አሁን አታይልኝም እሷም ከዛ በኋላ ሰሞኑን በቃ ራሴንም በጣም አሞኛል ዛሬ ስላሴ ናቸው ብዬ ጧት ተነስቼ ስላሴ ተሳልሜ ቆይስቲ ጠበሉ ተክልዬ ልሂድ አልኩኝ ገና እንደገባሁኝ የመጀመሪያ ጊዜ እንትን ሚካኤል ሲገባ ልጁ ይሄን እንቀዳለኝ ብዬ ሁለት አስቀድቼ እንደገና ደግሞ ገብርኤል ጋር ሄድኩኝ ገብርኤል ልጠመቅ ነበር ብርድ ስላለኝ በቁምባ ቀድቼ ተመለስኩና የሚካኤልን ጠበል ወስጄ እዚህ ልጠጣ ቁጭ አልኩኝ እና እኔ እግዚአብሔር ሆለ ብርም የለኝም ሐኪም ዶክተር ያንተና ብዬ ከዛ ስጠጣ ልክ በዚህ በኩል እንዳለ መጣብኝ ሲመጣ አሁን እዚህ ጋር ያዘኝ ከዛ ቋቁስ ቶሎ ብዬ ያስኩት ውሸት መሰለኝ እንጨት ከውስጥ የወጣም አልመሰለኝ እሱ እግዚአብሔር ይመስገን እንግዲህ እሱ ታምር ብዙ ነው ልጅ ነው ማስታመመው አይምሮ ታማሚ ነበር በአይምሮ ነበር የመጣሁት ከዛ እግሩን እየሄደ እየወጣ እየወረደ ሲጠመቅ እግሩን ያዘብኝ አሁን እግሩን ይዞብኝ ዛሬ በ3ኛው ወር ዛሬ ከደጃው ተሸክመን አውጥተን በእግሩ ተራምዶ ገባልኝ ይሄን ነው የምናገረው ከምዕራብ አርሲ ከሻሸመኔ ወረዳን የመጣሁት መቶ አለቃ ሰለሞን አስፋው እባላለሁ እኔ ከመጣው 3 ወር ከ8 ቀኔ ነው ለየት ያለ ነገር ምነግራችሁ ምን መሰላችሁ ሰው አዳኝ እግዚአብሔር ነው ማዳንም ከእግዚአብሔር ነው ግና እኔ ለሌላው መልእክት ነው ምነግረው እኔ 3 ወር ከ8 ቀኔ ነው በልጄ ላይ ለውጥ አላገኝም ብዬ ብዙ ነገር አስቤ ነበር ጽናቱን እግዚአብሔር ሰጥቶኝ አሁን በልጄ ላይ ከፍተኛ ለውጥ አለ አሁን ወደዚህ ጠርታችሁ ታያታላችሁ ምንድነው እኔ ለህዝቡ መልእክት ምሰጠው ለሁሉም ቦታ ምንድነው መልእክት ምሰጠው ሰው 3 ቀን ተጠምቆ ድኛለው ብሎ መሄድ የለበትም 7 ቀን ተጠምቆ ሳይሻለው ሲቀር አይ አልተሻለኝም ብሎ መሄድ የለበትም መጽናናት አለበት እግዚአብሔር ፈተናን ይሰጣል ይፈትናል በ3 ቀን ውስጥ እኔ መጥቼ ተጠምቄ እንደው ድኛለው ለማለት አስቸጋሪ ነው ጽናት ያስፈልጋል እኔ ለህዝቡ ለሌላው ተጠማቂ ምነግረው ምንድነው መጽናናት ያስፈልጋል ሳምንት ተጠምቄ አልዳንኩም ብዬ የእግዚአብሔርንም ስም በከንቱ ማንሳት የለብኝም 3 ቀን ተጠምቄ አሁን አልተሻለኝም ተክለ ሃይማኖት ገዳም መጥቼ ብዬ የተክልዬንም ፈውስነት እንዳልፈወስ አድርጎ መጠየቅ አያስፈልግም ስለዚህ እኔ ልጄ አሁን ተሽሏታል ጽናቱ ለሌላው ደግሞ እንደዚሁ እንደኔ ጸንቶ ተነስቶ መዳንን አግኝቶ እንዲሄድ ይሄንን ነው ለኔ መልእክቴ ማስተላልፈው ገለቶማ ጉድን ተግልዬ ባየዳ ስሪት ተግልዬን ሀራ ነሞተ ከና ሲተገርተመለ ጊዜ ጾሚ አለመጠስ ጭሳቱር በከመራ ካዱፈ አስትፋዬ ከናፉ ተግልዬ መነከኛ ማቲን ከኝ ዱኩብሰቱ አሱማ ዱፍና አነሞ ፊክያ የተክለ ሃይማኖት ውለታ በጣም ብዙ ነው እኛ ተክለ ሃይማኖት ገዳም ቤታችን ነው ልጆቻችን ህብረተሰቡ መጥቶ የሚጠቀምበት ገዳማችን ነው አሁን አያችሁ እንጂ በፍልሰታና ባቢጾ ስትመጡ ህዝቡ እዚህ ነው ያለው ተጠቃሚ ብዙ ነው እኔ እንኳን ታማሚ ነበርኩኝ የጨጓራ ታማሚ ነኝ ገንዘቤን ጨርሼ አትድንም ተብዬ ነበር አሁን ግን ይኸው እንደምታዩት ድኜ የፈለኩትን ምግብ ነው የምበላው ለእግዚአብሔር ከምስጋና ይድረሰው ነው የሚሉት ያው ከ17 በላይ ፈዋሽ ጸበል መገኛ ያው ገዳሙ ለህብረተሰቡ የበረከት ቦታ ነው ምንም የማይካድ ሀቅ ነው የበረከት ቦታ ሲመጡ ጸበሉ እዚህ ነው ያለው እምነቱ እዚህ ነው ያለው ከአባቶቻቸው ጋር ተገናኝተው የምክር አገልግሎት አግኝተው በቸገራቸው ላይ መፍትሄ ተሰጥቷቸው ይሄዳሉ ጸበሉን ተጠምቀው ከደዌ ስጋ ይላቀቃሉ ንስሐ ገብተው ወደ ስጋው ደሙ ይመጣሉ ስለዚህ ገዳሙ ለህብረተሰቡ ለህዝበ ክርስቲያኑ የበረከት ቦታ ነው በጣም የሚገርመው ነገር ይሄ ወንዝ ሲሞላ በጣም ኃይለኛ ነው ሞልቶ ይመጣል
ብዙ ጸበሎች አሉ። የእግዚአብሔር አብ ጸበል አለ፣ የተክለ ሃይማኖት ጸበል አለ፣ ኪዳነ ምሕረት ጸበል አለ፣ የአርሴማ ጸበል አለ። እነኚህ በአቡነ ሰላማ የተባረኩ ናቸው። የሩፋኤል ጸበል አለ፣ የገብረ መንፈስ ቅዱስ አለ፣ የእመቤታችን አለ፣ የገብርኤል አለ፣ የሚካኤል አለ፣ የመድኃኔዓለም አለ፣ የጊዮርጊስ እነኚህ በአቡነ ሰላማ የተባረኩ ጸበሎች ናቸው። በዚህ ሰዓት እነኚህ ጸበሎች እዚህ ጋር በሚወጡ ጸበሎች ውሃው ሲሞላ ወደ ላይ ይመለሳሉ። ከውሃው ጋር አይደባለቁ ወደ ላይ ይመለሱና እሱ ጸበሉ በጣም ንጹህ ነው። ይሄ ደፍርሶ ነው የሚወጣው የሞላ ውሃ ስለሆነ ልክ በጣም ትልቅ ሐይቅ ነው የሚሆነው። ያ ወንዙ እስኪጎል ድረስ አይድ በጣም የሚገርም ተአምር ነው። ከዚያ ወንዙ ጎሎ ወደ መሄጃ ወደ ጉድጓዱ ሲመለስ ከዚያ በኋላ ጸበሉ ደግሞ እንደ አንድ ወንዝ ሆኖ ደግሞ ይጀምራል ማለት ነው ስራ እና ይሄ አንድ ተአምር። ቀጣይ ጸበሎችን ደግሞ ማየት እንችላለን። እንግዲህ ቅድም አቡነ ሰላማ የባረኳቸው የመጀመሪያ ጸበል የእግዚአብሔር አብ ጸበል የተክለ ሃይማኖት ጸበል መነሻቸው ስለሆነ እዚህ ቦታ ነው። ይሄ የእግዚአብሔር አብ ጸበል ነው። በዛ በኩል እነሱ የሚቆፍሩት የተክለ ሃይማኖት ጸበል ነው። ያኛው ኪዳነ ምሕረት ጸበል ነው። የአርሴማ ጸበል ነው። ወደ 5 ጸበሎች ናቸው ያሉት። እነኚህ ናቸው ታፍነው ነው አሁን ይሄንን ጸበል በጥሩ ሁኔታ ተሰርቶ ስላልነበረ ነው እኛ አሁን ይሄንን ጸበል ምንጩን አፍነን ይዘነዋል ማለት ነው። እዚህ ሴፍቲ ታንከር አለ። ከዚህ ሴፍቲ ታንከር ወደዚህኛው ሴፍቲ ታንከር ይገባል። ከዚያ በኋላ ዙሪያ በቆርቆሮ ይታጠራል። ለሰው ምቹ በሆነ ፊት ለፊቱ ላይ በቆርቆሮ ተሰርቶ ለሰው ደስ ብሎት ልብሱንም አውጥቶ አንድ ቦታ አስቀምጦ ተጠምቆ የወንዶቹን ለብቻ የሴቶቹን ለብቻ እሱን ነው በጥሩ ሁኔታ አድርገን እየሰራን ያለ ነው። እስካሁን ድረስ ይሄን ጸበል ገዳሙ ረጅም ዓመት ሳይጠቀምበት የቆየው ጸበል ይሄ ነው በቃ። ምክንያቱም ምንጩ በደንብ አልተያዘም። አሁን ነው እንደ አዲስ እየተሰራ ያለው ማለት ነው። አንድ ይሄ ነው። ሁለተኛ ማዶ ላይ የምታዩት እኚህ ጥግጥጎች በጣም ብዙ ዋሻዎች አሉ። ከብዙዎቹ ዋሻ አባቶቻችን ሲጠቀሙበት የነበረው የጥንት ዋሻ ደግሞ እኛ ያልቆፈርን ፊት ተቆፍሮ የነበረው ዋሻ እዚች ማዶ ላይ አለ ማለት ነው የጥንቱ። አሁን ደግሞ ወደ ቀጣዩ ጸበል እንሂድ። ያለንበት ቦታ ቅድም ያሳየኋችሁ በብፁዕ አባታችን በአቡነ ይስሐቅ በረከታቸው ይደግና ተባርኮ ወደዚህ የመጣው የዮሐንስ የልደታና የገብረ ክርስቶስ ጸበል እዚህ ውስጥ ነው ያለው። በ97 ነው የፈለቀው። ይሄኛው ደግሞ በአቡነ ሰላማ የተባረከው የእመቤታችንና የገብርኤል ጸበል እዚህ ገዳም ውስጥ ካሉት በጣም ኃይለኛ እንደ ጎርፍ የሚፈሰው ጸበል አንዱ ነው። ምናኔ ማለት ባህረ ሐዘናት ናት። ምናኔ የትካዜ ህይወት ናት። ሰውነትን ስጋዊ ስራን አብዝቶ ከመገበር መለየት ነው። ምናኔ ከዓለማዊ ሁከት መለየት ነው። ምናኔ ማቅ መልበስ፣ አመድ መነስነስ፣ ራስን ማሳነስ ነው። ምናኔ ማለት ባህረ ሐዘናት የተሞላባት ነው። ምናኔ በቁሙ ባህረ ሐዘናት ናት። በውቅያኖስ ተመስሏል። ባህረ ሐዘናት ማለት ተቀርቶ የማያልቅ ሐዘን ምናኔ ማለት ነው። ምሕረት እንዲቸር ለሰው ልጆች ሁሉ። ስለ ጥንታዊቷ እናት ቤተ ክርስቲያን ውስጥ ስላሉ ገዳማቶቹ አሳስብ። ሁሌም ቢሆን አንደበቴ ቃላት ማፍለቅ አቅቶት ይለጎማል። ብዕሬም ፊደላት ድኩማን ይሆኑበታል። በተለይ ጥንታዊነቷን ጠብቀው ዘመን ተሻጋሪነቷን አስጠብቀው ረቂቅነቷን አግዝፈው ግዝፈቷን ለኛ በልጆቿ ያስተሳሰብ ቁመናና እይታ ቀምመው ጥበቧን፣ ሚስጥራዊነቷን፣ ርትዕትነቷን፣ ስንዱነቷን፣ ቅድስትነቷን፣ አይጠገቤነቷን፣ ግርዕምትነቷን ከዘመን እስከ ዘመን ጠርዝ ጠብቀው የሚያሻግሩ ገዳማትን ሳስብ አሁንም ቢሆን ልቤ ይረዳል። በተለይ ትላንትን እስከነ ግርማው፣ ዛሬን እስከነ አስደናቂነቱ፣ ነገን እስከነ ብሩህ ተስፋው ሳያጓድሉ የሚያሻግሩ ሊቃውንተ አበውና አማት ቅዱሳንን ሳስብ የደስታና የተስፋ ትካዜ ይውጠኛል። ያለንበት ቦታ ከጎባ 2 ኪሎ ሜትር ወጣ ብሎ ወደ ሳነቴ ባሌ ሰንሰለታማ ተራራ ከሚባሉት አጠገብ ያለንበትም ቦታው ለገዳሙ መመስረት መንስኤ የሆነ ቦታ ላይ ነው ያለነው። ገዳሙ ከመመስረቱ በፊት የቅድስት ኪዳነ ምሕረት ቤተክርስቲያን እንደነበረበት ነው የሚነገረው። የቦታውን ያለንበት ቦታ እንግዲህ ትልቅ አበው አባቶቻችን ያቀኑት አጽማቸው ያረፈበት ገል የተጋደሉበት ትልቅ ህንጻ ቤተክርስቲያን የነበረበት እንደሆነ የታሪክ ማስረጃዎች ያስረዳሉ። እና ገዳሙን ዝሮ ከጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ሲፈቅድ ገዳሙ በብፁዕ አባታችን አቡነ ሰላማ የባሌ ሀገረ ስብከት ሊቀ ጳጳስ በነበሩት በአቡነ ሰላማ እንደገና ተገድሟል ማለት ነው። በ87 ዓመተ ምህረት ብፁዕነታቸው
ሰው አስተባብረው ላይ አሁን አዲስ ህንጻ ቤተክርስቲያን እየተሰራ ያለበት ቦታ ላይ ጊዜያዊ ለህዝብ አገልግሎት የሚሰጥ ቤተክርስቲያን አነጹ ማለት ነው። አባታችን ቅዱሳን አባቶች አሻጋሪዎች ናቸው። ህይወታቸውን አብነት በማድረግ በቅድስና መንገድ እንመስላቸዋለንና አንድም የሚሻገር ዛሬን ብቻ ሳይሆን እልፍ ዘመናትን የሚዋጁ ስራን ለትውልድ ሰርተው ያልፋሉና ነው። አባታችን ገዳሙን ሲገድሙት እንዲህ ዝም ብለው ከሜዳ ተነስተው አይደለም ገዳሙን የገደሙት። ሀገረ ስብከቱ ትንሽ ወጣ ይላል፣ እኛ ካለንበት ከተማ መሀል ላይ ነው ያለው። ለገዳሙ መመስረት አንዳንድ ምልከታዎች ወይ መንስኤዎች ነበሩ። ከነኛ ምልከታዎች ወይ መንስኤዎች አንዱ አሁን ያለንበት ቦታ ላይ በስተጀርባችን ትልቅ ህንጻ ቤተክርስቲያን አለ። በስተጀርባ ደግሞ ከሱ ጀርባ ደግሞ ጸበሎች አሉ። እነኚህ ጸበሎች አገልግሎት መስጠታቸው በውሃ ነበረ። ሰው የተወሰኑ ሰዎች እየመጡ እንደ ውሃ ይጠቀሙባቸው ነበሩ። የተወሰኑት ጸበሎች ነበሩ ያሉትና ግን ያንን ጸበል ሲጠቀሙ ሰዎች ይታመሙ ነበር። ጸበሉን የጠጣ ሰው ሽባ ሆኖ እዚሁ ነው የሚውለው። ማታ 12 ሰዓት ሲሆን ይለቀዋል፣ ጠፍቶ ይሄዳሉ። ቦታው ራሱን በራሱ ሲጠብቅ የኖረ ቦታ ነው። በወቅቱ በአካባቢው ላይ ያሉት ከካህናትም ከመነኮሳትም ከምእመንም እዚህ ቦታ ላይ ድምጽ ይሰማሉ። ይሄ የሆነው በ1978 ዓመተ ምህረት ነው። የሚሰሙት ድምጽ ነው ምንድነው? የሰዓታት ድምጽ ነው የሚሰሙት። የቅዳሴ ድምጽ ነው የሚሰሙት። ወደ ቦታው ሲመጡ ግን ድምጹ ይጠፋቸዋል። የሚታያቸው ምንድነው? ወይ ደግሞ የሚሸታቸው የዕጣን መዓዛ ነው። እና ብዙ ጊዜ በተደጋጋሚ በተለይ ሌሊት ላይ ይሄን ድምጽ ይሰማሉ። በህይወት ያሉ አሉ ዛሬ ድረስም ለብፁዕነታቸው ሄደው እንዲህ አይነት ቦታ ላይ ድምጽ እንሰማለን፣ የሰዓታት ድምጽ እንሰማለን፣ የቅዳሴ ድምጽ እንሰማለን፣ የዕጣን ሽታም ቦታው ላይ ስንሄድም የዕጣን ሽታም አለ እና እንዲህ አይነት ቦታ አለ ብሎ ለብፁዕ አባታችን ነገሯቸው። ብፁዕ አባታችን የመንፈስ ልጆቻቸው አሉ፣ ሹፌራቸውም አለ። አንተ ልጅና እስኪ የሆነ ቦታ ታደርሰኛለህ ይሉታል። ሲመጡ በመኪና አይደለም የሚመጡት፣ በእግራቸው ነው የሚመጡት። ተራ ቆብ አድርገው በላይ በኩል ጫካውን አድርገው በዚህ በላይኛው በኩል መግቢያ መንገድ አለ። በዚያ ይገቡና እዚች ዛፏ ስር አንቆርጠናታል። እዛ ሲደርሱ ምን ይሉታል? ሹፌሩን በል ሂድ አንተ ስትመጣ ጠዋት እዚሁ ታገኘኛለህ ይሉታል። ሹፌሩ ይገባል። ጠዋት ሲመጣ እዛው ብርዱ ሰውነታቸው ቀዝቅዞ ልብሳቸው ረጥቦ ነው የሚያገኛቸው እዚህ ዛፉ ስር ማለት ነው። ከዚያ ወደ ሀገረ ስብከት ደግሞ ለስራ ይሄዳሉ ማለት ነው። ይሄ የሆነው 78 ነው። ከ78 እስከ 79 ዓመተ ምህረት እንዲሁ አደረጉ። ከዚያ በኋላ በ79 ዓመተ ምህረት የገዳም ስያሜ እንዲያገኝ ያደረጉ ማለት ነው። ያንን የነበረውን ባርከውት የተክለ ሃይማኖት የእግዚአብሔር አብ ጸበልና የተክለ ሃይማኖት ጸበል ባርከው አገልግሎት እንዲሰጥ አደረጉ። ራሳቸው አጥማቂ ነበሩ፣ ራሳቸው አገልጋይ ነበሩ። አባታችን እንደው በጣም በሚደንቅ ሁኔታ ቆይተዋል ማለት ነው። በ78 ዓመተ ምህረት መቃኞ ቤት እዚሁ ባሞ ወንዝ ይባላል። ሁለት ወንዞች አሉ ገዳሙን አቋርጦ የሚያልፉ ግንፍሌ ወንዝና ባሞ ወንዝ ናቸው። ይሄኛው በዚህ በኩል በስተቀኝ በኩል ያለው ባሞ ወንዝ ነው። ይሄ ባሞ ወንዝ ይሞላል። ሲሞላ ቤተክርስቲያን ውስጥ ይገባል። አንድ አነስተኛ ድንኳን አለ የምንገለገልበት። አንድ ደግሞ ትንሽ የመቃኞ ቤት አለች የእግዚአብሔር አብና የተክለ ጽላት ያለበት። በዚያው ስንገለገል ከ78 እስከ 87 ዓመተ ምህረት እዚሁ ስንገለገልበት ቆየን ማለት ነው። ብፁዕ አቡነ ሰላማ ዘባሌ ገዳሙ በፈተና ውስጥ በወደቀበት ጊዜ የሚናገሯት አንድ የማጽናኛ ቃል ነበረቻቸው። አውጣኛ ለወጣ አብላኛ ለበላ በጠላት ዘመን መተኛት ለመታረድ ነው በማለት ማህበረ መነኮሳቱንና ህዝበ ክርስቲያኑን ያበረታቱትና ያጽናኑት ነበር። ብፁዕ አቡነ ሰላማ ናቸው ይህን ጥቅስ የሚጠቀሙት። በጠላት ዘመን መተኛት ለመታረድ ነው ይላሉ። አሁን የምንተኛበት ሰዓት አይመስለኝም። ምክንያቱም ያሉት ነባራዊ ሁኔታዎች ጥሩ ስላልሆኑ ቤተክርስቲያናችን ልንጠብቅ ይገባል፣ ቅርሶቻችን ልንጠብቅ ይገባል። ለህዝበ ክርስቲያኑ የምናስተላልፈው ለህዝበ ክርስቲያኑ በአጽንኦት የምናስተላልፈው ገዳሞቻችን ልንጠብቅ ይገባል፣ ቅርሶቻችን ልንጠብቅ ይገባል፣ የአብነት ትምህርት ቤቱን ልንጠብቅ ይገባል። ሊቃውንቶቹ መፍለቂያ ስለሆነ ትውልድን የምንተካው ከዚያ ስለሆነ፣ አለበለዚያ ግን ትውልድ መተካት ያቅተናል። በገዳም ያሉ አባቶቻችን በአጽንኦት በዓታቸውን ይዘው እንዲቀመጡ ልንረዳ ይገባል።
የገዳሙን ችግር መፍታት ይገባል። ተባብረን በውስጥም በውጭም በገዳም ያሉት አባቶቻችንም ምእመኑ ህዝበ ክርስቲያኑም ተባብረን ሃይማኖታችን የምንጠብቅበት ሰዓት ይመስለናል ዛሬ። ብፁዕነታቸው ገዳሙን ሲገድሙ ብዙ ፈተናዎች ነበሩባቸው፣ ክስም ነበረባቸው። እስከ ላይኛው እስከ ጠቅላይ ቤተ ክህነት ድረስ መኪናቸው ሁሉ ታግዶ ነበረ። በእግራቸው ሁሉ እስከ ሮቤ ድረስ ሄዳሉ። 16 ኪሎ ሜትር ሄደው አገልግሎት ሰጥተው ይመጣሉ። ጸበል ሸጡ ተብለውም ተከሰዋል ብፁዕ አባታችን። በዚህ ላይ ደግሞ የአጋንንቱ ፈተናም በጣም ከባድ ነበረ። አባታችን ይህን ገዳም ሲመሰርቱት አብሬ ነኝ። ከልጅነቴ ከድቁና ጀምሮ አብሬያቸው ገዳሙ ሲመሰረት መስርቻለሁ። ገዳሙ ሲቸገር በየገዳማትና በየቀበሌ ዞረን ለአርድእቱ መቁነን የሚሆን እየለመንን በትከሻችን ተሸክመን እያመጣን ነው ገዳሙን ያቋቋም ነው።